ሰላም ሰላም ውድ ተከታታዮቻችን በአሪፍ ቪዲዮ በሙሉ ኮርስ ተመልሰናል። ይህንን ቪዲዮ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይሄ ምንድነው? አባከስ ምንድነው? አባከስ ማለት በዓለማችን ከሚገኙ ጥንታዊ ፈጣን ካልኩሌተሮች አንዱ ጥንታዊ ፈጣን ካልኩሌተሮች የነበረ አንደኛ የሆነ ማሽን ነው። ይሄም ማሽን ትናንሽ ህፃናት ሂሳብን በዓለም በጨዋታ መልኩ እንዲረዱት ያደርጋል። ህፃናት ሂሳብን በጨዋታ መልኩ እንዲረዱት የሚያግዝ ማሽን ነው እና እንዴት አድርገን እንደሚጠቀም ስለ አባከስ አመጣጥ ከድሮ ጊዜ የት እንደነበረ እናያለን ማለት ነው። ስለዚህ ይህንን ሀገሮች አብዛኛውን የኤሽያን ካንትሪዎች ይወዱታል። እነዚህም ፎከስድ ኤሪያ የሆኑ ሀገሮች እንደ ጃፓን እና ቻይና ናቸው። በጃፓን ሶሮባን ይባላል፣ በቻይና ሱነፓን ይባላል። ስለዚህ አሁን ይሄኛውን የምንጠቀመው አባከስ ደግሞ ማይ ሶሮባን የሚባል የጃፓን ነው የምንከተለው ማለት ነው። እንደምታዩት ይሄ አባከስ ቴብል አባከስ ነው። እነዚህ አባከሶች የራሳቸው የሆነ ዋና ዓላማው ምንድን ነው? ቁጥሮችን በምስልና በእጅ በመዳሰስ አእምሮን ለማለማመድ ያግዛል። በሁለቱም አእምሯችን እንድናስብ በቀኝም በግራም አእምሯችንና እጃችን አንድ ላይ እንዲሰራ ያገለግላል ማለት ነው። እስካሁን ተማሪዎች የሂሳብ ፎቢያ ያለባቸው ሂሳብን ለምን እንደማይወዱት ከልጅነታቸው ጀምሮ ይህንን በደንብ ቢረዱት ኑሮ በግልጽና በሚያምር ሁኔታ ይህንን አባከስ ግልጽ በሆነ ያቀርቡና ይለማመዱ ነበረ። ይህንን ከመጀመሪያው ስንጀምር ይሄ ምን ይባላል? አባከስ እያንዳንዱ ስም አለው። አሁን እያንዳንዱን ስም እናያለን በቀላሉ። ወደ ስሙ ስንመጣ እንዳለ የያዘ በሙሉ ፍሬም ይባላል። ፍሬም አሁን ሌላ ቦታ በፎቶን የሚይዝ ፍሬም እንደሚባል የተለያዩ ስዕላት ነው። የተለያዩ ነገሮችን በፍሬም ነው የሚቀመጡ። ፎቶ የሆኑ ነገሮች የቤት ውስጥ ማስዋቢያ እንደሚቀመጡ ይሄ አባከስም እንደሱ በፍሬም ይቀመጣል። በመቀጠል እያንዳንዱ ጠጠር አለ። ከላይ ያለው አፐር ቢድ ይባላል በእንግሊዝኛ። ከላይ ያለው አፐር ቢድ ወይም ሄቨን ቢድ፣ እነዚህ ለወር ቢድ ወይም ኤርት ቢድ ይባላል። እነዚህ ለወር ቢድ እና አፐር ቢድም በደንብ ምን እንደሚይዙ ደግሞ ነግራቸዋለሁ። እያንዳንዳቸው ለወር ቢዶች አንድ አላቸው። አራት ከስር ሲኖሩ አራታቸውም አንድ አላቸው። ይሄኛው ከላይ ያለው አንዱ እንደ 5 አለው። 5 ስላለው እንደ 5 ይቆጠራል ማለት ነው። አንዱ ለብቻው አፐር ቢት አንዱ ለብቻው እንደ 5 ይቆጠራል። ስለዚህ ይሄንን ስንቆጥር እንዴት ነው የሚቆጠረው? ይሄስ ምንድነው ጥቅሙ ለሚለው ደግሞ ይሄኛው መቁጠሪያ ይባላል። ይሄን ከነካ ወይም ቢም ይባላል። ይሄ ቢም ይባላል። ከነካ ቆጥረዋል። አሁን የአባከስ ህጎችን ስነግራችሁ አንደኛ ዜሮ ፖዚሽን ወይም ደግሞ እንዴት ነው አባከስን ዜሮ የምናደርገው? ምንም አይነት ይሄን ሳይነካ ከቀረ ዜሮ ፖዚሽን ይባላል። ይሄንን ካልነካ። ሁለተኛ የጣት አሁን ይሄ ጥቅሙ ምንድን ነው? ከታች ያሉ አባከሶችን በዚህ ሁል ጊዜ እናስጠጋለን። ይሄ የራሱ የሆነ ዓላማ ነው። ምክንያቱም ይሄ የቴብል አባከስ ስለሆነ እንዲህ አድርገን እንይዛለን ማለት ነው። ይሄ አሁን ሁለተኛ ማለት ህጋችን ይቀጥላል ማለት ነው። አንደኛ የዚህኛው ጣት ጥቅም እና የአባከሷ አያያዝ ጥቅም። ለምሳሌ እስክሪብቶ ቢሆን ይህንን እስክሪብቶ እንዴት ይዛለህ? ይህንን እንዴት ይዛለህ? ይህን በሚትይዝበት ሰዓት ለምሳሌ ስትደምር በዚህ 1 2 3 4 5 6 7 8 9 የአንድ ቤት ስለሆነ አንድ አለው ከ0 እስከ 9 ማለት ነው። እዚህ ጋር ከ0 እስከ 9 እዚህ ላይ አለ። ዜሮ ፖዚሽን የምናደርግበት ህግ ደግሞ ይህንን ወይም ደግሞ ለምሳሌ ይህንን ሳይነካ ሲቀር ዜሮ ፖዚሽን እንዳለማ ሁሉ ጊዜ እቺን ከነካ ቆጥረዋል። አሁን ዜሮ ፖዚሽን እንዳለማ ዜሮ ፖዚሽን ለማድረግ ሁለቱም ጣቶች እንዲያደርገን በዚህ እንሄዳለን በውድድር ጊዜ ማለት ነው። ሁሉ ጊዜ ውድድር ላይ ልጆች የሚበለጡበት ምክንያት እዚህ ጋር ነው። እሺ ወደ 10 ቤት ስንሄድ 10 11 12 13 14 በዚህ 15 14 ካልኩ በኋላ እነዚህ መልሼ 15 20 30 40 ይሄንን ካረኩ በኋላ ይሄንን መልሼ 50 ላለው ማለት ነው። አሁን 55 ነው የሆነው 5 ስላለ ማለት ነው። ለምሳሌ 543 ጻፍ ከተባልኩ እዚህ ጋር ስንት ቤት ነው? 1000 ቤት ነው። ይቅርታ 540 ይሄ በሙሉ ይሄዳል። ከዛ እነዚህ ሶስቶች ይሄዳሉ። 543 የአንድ ቤት የ10 ቤት የ100 ቤት ስለሆነ በዚህ ይሄዳል ማለት ነው። እነዚህን ልጆች በተለማመዱ ቁጥር የሂሳብ ሀሳባቸው ልጆቹ ትኩረት የመስጠት ችሎታቸው ይሄዳል። ይሄ ምንድነው? ቴብል አባከስ ነው። አሁን የውጮች አባከስ እንዲህ ቀና ብሎ ይቆማል። ቀና ብሎ በቆመ ቁጥር ደግሞ ይነካል ማለት። ለዛ ነው በቴብል ማሳየት የፈለግነው። ይሄንን እንዲህ አድርገን አሳይተናል ማለት ነው።
በሚቀጥለው ቪዲዮአችን የመደመር ቀመሮችን በማምጣት እንለማመዳለን ማለት ነው። ለምሳሌ በኮመንት እንድትነግሩኝ የተወሰነ ጥያቄዎችን ልጻፍ። ለምሳሌ ይሄ ስንት ነው? የ10 ቤት 3 ሲነካ 10 ቤት አንዳንድ ነው ከታች ያለው በ10 ስናባዛ ስንት ነው የሚሆነው ማለት ነው? ንገሩን፣ በኮመንት አስቀምጡልን። ሁለተኛ ጥያቄ ይሄንንም በኮመንት እንደምታስቀምጡ ተስፋ አለኝ። ቪዲዮ የተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይቀር። እወዳችኋለሁ። see you later alligator. We start, bro.